ዛሬ ከመቼውም ጊዜ በላይ በትኩረት እንድታዳምጡኝ የምፈልግበት ቀን ነው። ከ9 እስከ 12ኛ ክፍሎች የምትከታተሉኝ መምህራኖች እንዲሁም ደግሞ ኤንጋት ኤግዛም የተፈተናችሁ የምትፈተኑትም ከኔ በላይ ትልልቆቹ ማለት ነው በጣም እንድትከታተሉ ይፈልጋለሁ። ባለፈው ብዙ ጭቅጭቅ ያስነሳውን ጥያቄ ታስታውሳላችሁ። ዘ ስቱደንትስ who failed the exam ብዬ ያቀረብኩላችሁ እና ዛሬም አንድ መምህር ደውሎልኝ ነበር። ከሱ ጋር ብዙ አውርተናል። እንዳስተካክላቸው የጠየቀኝ ነገሮች አሉ። ትክክል አይደለም ብሎ ያነሳቸው ነገሮች አሉ። የመጀመሪያውን ላንሳላችሁና እቀጥላለሁ። ምንድነው ያነሳው ሚለው the students እና all student እና all the students ልዩነት አላቸው። ስለዚህ all student አይባልም ብሎኛል። አንደኛ ነገር እዚህ ላይ ጥርት ማደርግላችሁ ነገር ከላይ ጥያቄው የመጀመሪያው the students who failed the exam ነው የሚለው። ስለዚህ ዘ ነው that's why specific group ሆኗል ማለት ነው። all students ያልኩት የተጠቀምኩት ሚኒንጉ ላይ ነው። ሚኒንጉ ላይ ደግሞ ለነዛ ስፔሲፊክ ግሩፕ ተማሪዎች ሁሉም ወድቀዋል የሚል ምልከታ ለመስጠት ነው የተጠቀምኩት ማለት ነው እንጂ all student ከሆነ world wide meaning ነው፣ አደጋ ነው። እንደዚህ አይባልም። the students የሚል ተጠቅሟል። ዲፋይኒንግ እየተደረገ ነው። ያ ግን በነን ዲፋይኒንግ ሪላቲቭ ክሎዝ ሲገባ ኤሴንሻል ክሎዝ ነን ኤሴንሻል ክሎዙ ኤክስትራ ኢንፎርሜሽን ነው የሚያቀርበው እንጂ ሁሉም ተማሪዎች ማለት ናቸው የሚል ነው። ሌላው ደግሞ ሁለተኛ ያቀረበልኝ ነገር ኮመን ናውኖች ስትጠቀም ለምንድነው በነን ዲፋይኒንግ ክሎዝ የምትጠቀማቸው? እንደዛ አይሆኑም ያለበትም ፓርት አለ። አንደኛ ኮመን ናውን ሲሆን ለምንድነው እንደዛ የምናደርገው? ኮመን ናውን ሲደመር ዲፋይኒንግ ሪላቲቭ ክሎዝ የሚሆነው ለምንድነው ካላችሁ ቱ ስፔሲፊክ ዊች ዋን ለማለት ነው። የትኛው ነው? ለምሳሌ the student who scored 483 pass the exam ቢል በዲፋይኒንግ ሪላቲቭ ክሎዝ ወይም ደግሞ ኮማ በሌለው ቢሆን ስቱደንት ምንድነው ኮመን ነው አይደል? ስለዚህ which one ለማለት ያስፈልገናል፣ የግድ ሪላቲቭ ክሎዙ ያስፈልገኛል ማለት ነው። ዲፋይኒንግ ሪላቲቭ ክሎዝ who scored 483 ያመጣው ነው ብዬ እናገራለሁ። ሶ ይሄንን በነን ዲፋይኒንግ ሪላቲቭ ክሎዝ ስትገልጸው ምን ማለት ነው ካላችሁ ነን ዲፋይኒንግ ሪላቲቭ ክሎዙ ምንድነው የሚሰራው? ቱ አድ ኤክስትራ ወይም ደግሞ ነን ኢሴንሻል ኢንፎርሜሽን ነው የሚያቀርበው ማለት ነው። ምን ማለት ነው? they give additional information ወይም ደግሞ አዲሽናል ዲቴል ኖት ነሰሰርሊ ፎር አይደንቲፊኬሽን ማለት ነው። ያንን ነገር ለመለየት ግሩፖችን ለመለየት አያስፈልጋችሁም፣ ኤክስትራ ኢንፎርሜሽን ነው። ስለዚህ ነን ኢሴንሻል ክሎዙን ብታወጡትም እንኳን ሙሉ ሐሳብ ማስተላለፍ ይችላል፣ ሁሉም ናቸው ነው። ከዛ አንድ ጥያቄ አቀረብኩለት። ማይ ሲስተርስ ልብ በሉ ብዙ ናቸው ኮማ who live in አዲስ ኮማ are nurses በዚህ ጊዜ ስንት እህቶች ናቸው ያሉህ? የት ነው የሚኖሩት ብዬ በጠየቅኩት ሰዓት እነዚህ ምንድነው ከአንድ በላይ ዶክተር ነርስ እህት አለው፣ አዲስ አበባ ነው የሚኖሩ፣ ሌሎችም ደግሞ ይኖራሉ ሌላ ቦታ እያለ ነው የመለሰልኝ። እዚህ ጋር ታዳምጠኛለህ ብዬ አስባለሁ። ፍጹም የተሳሳተ ነው። ምክንያቱም የሚለው ማይ ሲስተርስ ኮማ who live in አዲስ ኮማ are nurses ማለት ያሉት ከአንድ በላይ እህት ነው፣ እነዛም ሁሉም የሚኖሩት አዲስ አበባ ነው፣ ነርስ ናቸው፣ ሌላ እህት የለውም ማለት ነው በነን ዲፋይኒንግ ሪላቲቭ ክሎዝ። ለምንድን ነው እንደዛ ያልነው? ማይ ሲስተርስ ነን ኢሴንሻል ክሎዙን አውጡትና ማይ ሲስተርስ አር ነርስስ። ይሄንን ግራማቲካሊም ኮሬክት ነው። ሚኒንጉስ ምን ማለት ነው? ስንት እህት ነው ያለ? ከአንድ በላይ እህት አለ፣ ሁሉም ነርሶች ናቸው የሚል ካልሆነ ሁላችሁም ልትጠይቁኝ ይገባችኋል ማለት ነው። ልታርሙኝም ይገባል። ስለዚህ የት ነው የሚኖሩት የሚለው ያን ያክል አስፈላጊ አይደለም። ኤክስትራ ወይም ደግሞ አዲሽናል ዲቴል ነው እየሰጠ ያለው ማለት ነው። ሌላ ልቀጥልላችሁ። በዚህ ዲፋይኒንግ ሲሆን ደግሞ ማይ ሲስተርስ who live in አዲስ are nurses። ይሄ ደግሞ ምንድን ነው? አሁንም ማይ ሲስተርስ ነው የሚል አይደል? ከአንድ በላይ እህት አለው። አሁንም ከአንድ በላይ የሆኑት ነርስ ናቸው። የት ነው የሚኖሩት? አዲስ አበባ የሚኖሩት ነርስ ናቸው። ሌላም እህት አለው፣ እነሱ ግን ሌላ ቦታ ሊኖሩ ይችላሉ ነው። ልብ በሉ። ይሄ በዲፋይኒንግ ሪላቲቭ ክሎዝ ሲሆን ነው ማለት ነው። በጣም በትኩረት እንድታዳምጡኝ ለምፈልገው በነገራችሁ ላይ